እሺ አመሰግናለሁ። ከአንድ ሰዓት በፊት የወጣውን የጋምቤላ ክልል መንግስት ኮሙኒኬሽን ጉዳይ ጽህፈት ቤት መገለጫ መነሻ በማድረግ ወደ ሚዲያ መጥቻለሁ። አንድ በአንድ ለማንበብ ሞክራለሁ፣ እንድትከተሉኝ ጠይቃቸዋለሁ። እንደዚህ ይላል። ማህበራዊ ሚዲያ በመጠቀም የሐሰተኛ መረጃዎችን በማሰራጨት አካላት ላይ ህጋዊ እርምጃ እንደሚወሰድ የጋምቤላ ክልል መንግስት ኮሙኒኬሽን ጉዳይ ጽህፈት ቤት አስታወቀ ይላል። የክልሉ ብሎም የሀገራችን ሰላም እንቅልፍ የምነሳቸው ኃይሎችን ብሔርን ከብሔር ለማጋጨት የተለያዩ ሐሰተኛ መረጃዎችን ያሰራጩ እንደሚገኙ ጽህፈት ቤቱን አመልክቷል። ብሔርና ከብሔር እንዲጋጭ ያደረጉ ያሉ ሰዎች በየመንገዱ ንጹሃን ዜጎች በማንነታቸው የገደሉ ያሉ ሰዎች ናቸው እንጂ ሚዲያ አይደለም። አሁን እንደኔ አይነት ሰዎች ሚዲያ ወጥቶ የሚናገረው እነዚህ ገዳዮች ለፍትህ ይቀርቡ ነው። አም ቬሪ ሹር ይህ ጉዳይ ወደ ፌደራል ከተወሰደ የማጣራት ስራ እንደሚሰራ እርግጠኛ ነኝ። ይጣራል፣ ማንጋ ችግር እንዳለ ይገኛል። እንደዚህ ይላል። የክልሉ መንግስት ኮሙኒኬሽን ጉዳይ ጽህፈት ቤት ኃላፊ አቶ ኡጁሉ ጊሎ እንዳሉት አንዳንድ አካላት ማህበራዊ ሚዲያ በመጠቀም ሐሰተኛና የህዝብ ከህዝብ ለማቃቃር ያለሙ መረጃዎች ያሰራጩ ይገኛሉ ብሏል። በአቋራጭ ስልጣን ለመያዝ እልማችሁ የሆኑ እነኚህ አካላትን በተለይም በአሁኑ ወቅት በህዝብና በመንግስት መካከል አለመተማመን የመፍጠር ዓላማን በመያዝ ህዝብና መንግስት አለመተማመን እንዳይኖር ያደረገው የጋምቤላ ክልል መንግስት ነው። የጋምቤላ ክልል መንግስት ችግር ፈጣሪዎች ወይ ነፍስ ገዳዮች ለፍትህ እንዲቀርቡ ጥረት ስራም የሰራ አይደለም። አንድ ሰውን የተገደለ ያለው አቦል እና ይተንክ መንገድ ላይ ብቻ ነው ሰውን የተገደለ ያለው። የባለፈው የጋምቤላ ክልል መንግስት ችግሩን ያለበትን አካባቢ እንዳይታወቅ ያንዳንድ ወረዳዎች ብሎ የጻፈበት ሁኔታ አለ። በቃ የችግሩ ቦታ እንዳይለይ ለመወሳሰብ። ስለዚህ እስካሁን ነፍስ ገዳዮች እስካሁን ማናቸው አልታሰርም። በመንገላያን ስንት ጊዜ ነው አሁን ባስ የተገደለው? ንጹሃን ዜጎች ሴቶች ሳይቀሩ ህፃናት ሳይቀሩ የተገደሉበት ሁኔታ አለ። ስለዚህ ስፔሲፊካሊን ሰው የተገደለ ያለውን አካባቢውን አኝዋ ማይበረሰብ የሚኖሩበት አካባቢ ነው። ስለዚህ በዛ አካባቢ የሚገኙት አመራሮች ተጠያቂዎች ናቸው እነዚህ ወንጀለኞችን ለህግ ማቅረብ ማይችሉ ከሆነ። ስለዚህ እኛን እየጠየቅን ያለ ነው ህግ ተግባራዊ ይሁን ነው። ወንጀለኞች ለፍትህ ይቀርቡ ነው እንጂ ስልጣን እንውሰድ ያልን አይደለም። ስልጣኑ የህዝብ ነው። ስለዚህ ኃላፊነታችሁ መውጣት መቻል አለባችሁ ነው ያልን ያለ ነው። እንደዚህ አይነት መገለጫ ንጹሃን ዜጎች በማንነታቸው በየመንገዱ የገደሉ ያሉ ሰዎች ላይ የወጣ መገለጫ ቢሆን ኖሮ ደስ ይለኝ ነበር። ነገር ግን ደግነቱ መንግስት እነዚህ ሽፍታዎች ብሔር መሰረት ያደረጉ ግድያ የሚፈጸሙ ሰዎች ከለላ ለማድረግ የተደረገ መገለጫ ነው ብዬ ነው የምወስደው። ምክንያቱም እነዚህ ሚዲያዎች የሚንጫጩት ንጹሃን ዜጎች ሲገደሉ ነው እንጂ ዝም ብሎ ከመሬት ተነስቶ አይደለም። አንዳንድ ግለሰቦች አሉ ትክክል ዜጎች መግደል አለባቸው፣ ንጹሃን ዜጎች መግደል አለባቸው በየመንገዱ እንደዚህ ያደርጉ መምሪያ የሚሰጡ አሉ። በጅምላ ባታደርጉ ጥሩ ነው የሚል ሐሳብ አለኝ። እና ምንድነው እንደዚህ ይላል። ሆኖም ግን በክልሉ ህዝቦች መካከል ያለው የተነከረ አብሮነት ብሎም በመንግስትና በህዝብ መካከል በተፈጠረው አንድነት መቼ ተፈጠረ አንድነት? ኑወርና አኝዋ በጋምቤላ ዋና በክልሉ ዋና ከተማ ውስጥ ተለያይቶ የኖር አይደለም እንዴ? የኑወር ሰፈር ለብቻ የአኝዋ ሰፈር ለብቻ። አኝዋ ሄዶ ወደ ኑወር ሰፈር አይሄዱም። አሁን በዚህ ሰዓት ኑወር ደግሞ ወደ አኝዋ ሰፈር መሄድ አይችሉም፣ መኖርም አይችሉም። መንግስት ራሱ ይሄን ነገር ይደግፋል። የታለ አንድነት?
በኢትዮጵያ ሀገር ውስጥ እኮ እንደዚህ አይነትን አሰፋፈርን ታይቶ የማይታወቅ በጋምቤላ ብቻ ነው ያለ። እንደዚህ አይነት ተለያይቶ አሰፋፈርን አስፈጻሚ ጋምቤላ ክልል መንግስት ራሱ ነው። መቼ ነው አንድነት የተፈጠረው? ንጹሃን ዜጎች በየመንገዱ እየሞቱ አይደለም እንዴ? በየእርሻቸው እየተገደሉ አይደለም እንዴ? ገዳዮች ማን አሰራቸው? ገዳዮች ታሰሩ ነው ያለ ነው።